አሁን ለምሳሌ ኢትዮጵያ አየር መንገድ ደግሞ ሰክሰስፉል ካምፓኒ ነው። ስንት ዓመት 80 ምናምን ዓመት የሆነበት መንገድ ያየው እንደሆነ አሁን ይሄ ኢትዮጵያዊ ካምፓኒ ነው። መንግስት አምኖበት ከውጪ እንዲወዳደር አድርጎት ከሌሎቹ ጋራ ተፎካክሮ እንዲያሸንፍ ፈቅዶለታል፣ እንዲያሸንፍም አድርጎታል። ሲስተም ተዘርግቶለታል። ሌሎችንም ካምፓኒ በዛንትን ውስጥ መልቀቅ ማለት በዛንትን ውስጥ ቅድም ለናገር የፈለኩት መንገድ ሰፖርት እንዲያደርግ አሁን ኢትዮጵያ አየር መንገድ አይታችሁ እንደሆነ ከማንም አየር መንገድ ተፎካካሪ ብቻ አይደለም የተሻለ ሆኖ ወጥቷል። አንደኛ የረጅም ጊዜ ነው። አይታችሁት እንደሆነ 80 ምናምን ዓመት ቀላል እንትን አይደለም፣ ቀላል ቅብብሎሽ አይደለም። መሬት ነክሷል፣ መሬት ይዟል። አንዳንድ ድርጅቶች ኢትዮጵያ ውስጥ እንትኑ ይበዛል። እኛ ሀገር ይሄ ምንድነው በአቋራጭ ምናምን ሾርት ካት አስቸጋሪ ነው። ለምን መሰላችሁ? ይህቺ አቋራጭ የምትባለው ችግሯ የሚያገኘውን ሰው አይደለም የሚገለው፣ ሌላው ዲሞራላይዝድ ይሆናል። አንዳንድ ጊዜ የሆነ መሬት ላይ በመቶ ሚሊዮኖች የሚቆጠር ኦቨርናይት ፕሮፊት ጌን ካደረክበት ሌላው ለምንድን ነው እንትን የሚለው? አሁን የኮራፕሽን እኮ ትልቅ አሁን በኢትዮጵያ ውስጥ ስለ ኮራፕሽን ብዙ ጊዜ ይወራል። የኮራፕሽን እኮ ትልቁ ፕሮብሌሙ ገንዘቡን እንትን ማለቱ ሳይሆን በዛ ሴክተር ያሉ ብዙዎችን ይገላል። በአንድ ትምህርት ቤት ውስጥ ለምሳሌ አንድ 4000 ተማሪዎች ተመረቁ እንበል በዩኒቨርሲቲ ደረጃ እና ከ4000 ተማሪዎች አንዱ ተማሪ በሆነ ብቻ አጋጣሚ የሆነ ሚሊዮን አግኝቷል እንበል። በእንግዲህ ኮራፕሽን በለው ምናምን ከዳ ያዘ 3999 ተማሪ የሚያየው ያንን ልጅ ነው። ምን ዋጋ አለው የኔ ስራ ይላል። 3999 ተማሪ ምን ታረጋው አለ መሰለ ዲሞራላይዝድ ይሆናል። ለፍቶ ጥሮ ግሮ እንትን ማለትን ይተውና ገና ሲገባ መስሪያ ቤት ውስጥ ሲገባ ድርጅት ውስጥ ሲገባ እየረገመ ነው የሚገባ። ምን የኔ ኑሮ የኔ ህይወት ነው እኔ ከኛ እኮ ትምህርት ቤት የተመረቀ ነው እኮ እሱ ዛሬ እሱ ቤት ይነዳል ይላል። አያችሁ ይሄ ነገር ብዙ ነገሮች እንዲስተካከሉ ማድረግ መቻል ካልተቻለ ከባድ ነው። አንድ ጊዜ አንዳንድ ካምፓኒዎች በጣም ወጥቶ ወርደው ምናምን ብለው ይትን በቃ ሚኒማል ማርጂን ይኖራቸዋል። አንዳንዱ ደግሞ በአመቱ በጣም ምን አይነት ስፕሪንት እንደው የአሜሪካ አክሮባቲስት ማንደ ቻይና አክሮባቲስት ነው ታይዋን። እነዚህ ነገሮች አንደኛ አሁንም ከፖሊሲ ጋር ብናያይዘው፣ ሁለተኛ ሪሊ ምንድናቸው የሚፈቀዱ ማይፈቀዱ ወይንም ደግሞ እድል ብቻ እድልን ኦኬ እድል ጥሩ ነው። ሎተሪም እኮ አንዱ የሚያስፈነጥር እድል ነው። ሞር እኛ እንትን ማለት ያለብን ኦፍ ኮርስ አንድ ዛፍ አሁን ቡና አለ አይደለ? ቡና ከተፈቀደለት ዓመት ይሰጣል ከምትለው ዓመት ቀድሞ ከደረሰ ወይንም ተለያየ እንትኖች ተጠቅመሃል ኦር ደግሞ ያደገበት መንገድ በጣም እንትን የሆነ መንገድ ነው ማለት ነው። ምናልባት ገብቷችኋል። እና ይሄም ቢዝነስም እንደዚህ ብናየው ብቻ ዞሮ እኔ አሁን እንዲህ ስናገር ኢኮኖሚክስ ተንታኝ አይደለሁም። አሁን ማወራቸው ነገሮች ሁሉ እኔ ከማያቸው ከሚገጥሙኝ ከምገነዘባቸው ነገሮች እኔ ላይፍ አስተምሮኛል። ቢዝነስ አሁን የምሰራው ነገር ሳያስተምረኝ አይቀርም። እሱ ደግሞ ትክክለኛ ትምህርት ነው። አዎ እንዴ አሁን አንድ ሰው ኢኮኖሚስት ፒኤችዲውን ለመስራት 6 ዓመት ይፈጃል ነው 6 ዓመት እንዴ? እኔ እኮ አትሌቲክስም ነግሬያለሁ ቢዝነስ ነው ብያለሁ። ታዲያ 35 ዓመት ልምድ አለኝ። ግን እንደውም ይሄንን ስታነሳ እንዴት ሩጫና ቢዝነስ እንዴት ይገናኛሉ? ያ ለአንተስ እንዴት ረዳ? ዲሲፕሊኑ ሊሆን ይችላል፣ ኮምፒቲሽኑ ሊሆን ይችላል። አይ ሁለቱም ተመሳሳይነት አላቸው። ለምን መሰለክ? ሁለቱም አንደኛ ወጣ ነው የሚሉት። በቃ ሁለቱም አሸንፍ ነው፣ ሁለቱም አትርፍ ነው። ሁለቱም በቃ ማሸነፍን አንደኛ መሆንን ሰክሰስፉል መሆንን ምናምን ጠይቃሉ። ያው
የራሳቸው ወደ ዲሲፕሊን አላቸው ግን ሁለቱም ዲሲፕሊን ይጠይቃሉ ሁለቱም ኮሚትመንት ይጠይቃሉ ሁለቱም ሃርድ ወርክ ይጠይቃሉ ማንኛውም ስራ ኦፍ ኮርስ እነዚህን ሶስት ነገሮች ኮሚትመንት ወይንም ደግሞ ጎል ይኖርሃል ዲሲፕሊን ይኖርሃል ከዛ ጠንክሮ መስራት ሃርድ ወርክ ይኖርሃል በእኛም በሩጫም ይሄ ኦልሞስት ተመሳሳይነት አለው አሁን በእኛ ዲሲፕሊን ሲባል በሩጫ ያው between life and death ነው ማለት በህይወትና በሞት መካከል ነው የምትሰራው ትሬኒንግ ቢዝነስም እኮ አፈር ድሜ ነው የምትበላት ቅድም እኮ ስለ ደም ብዛት ስለ እንትን አውርተናል አይደል አስቸጋሪ ብዙ በቢዝነስ በተለይ ብዙ የሚያስቸግሩ ነገሮች ይገርማል በሩጫም እንደዛው ብዙ ነገሮች ኢንጁሪ እንትን ስትሆን ማለት እግር ሲታመም አለ ከዛ በጣም በቃ አሸንፋለሁ ሪካርድ ሰብራለሁ ያልከውን ደግሞ ሳሰብር ተቀራለክ ያቺ ቀን ላትሆን ትችላለህ በቢዝነስም ደግሞ በቃ ይሄ ዘንድሮ በቃ በጣም ያተርፈኛል በቃ በጣም እየሰራው ነው ብለክ የሆነ ነገር ያዝበታል ተመሳሳይነታቸውን ለነግራችሁ ለፍተ ጥረ ግረ ማለት በጣም ኃይለኛ ትሬኒንግ ወርደክ ለሪካርድ እየተዘጋጀክ የዛለታ የሆነ ነገር ይመጣል በቢዝነሱም ወርደክ ጨርሰ ብር ልታገኙ እንንትልተ የሆነ ነገር ይመጣበታል ተመሳሳይነታቸው የሆነ ነገር በቃ ልክ ወደ ገንዘብ ወደ እንትን ልትቀይረው ስትል ይሄ ነው እንግዲህ ምንም እኔ እንትኑ ትንሽ እንትናቸው ተለያየብኝ እንጂ ተመሳሳይ ነገር ነው በዚህ ቢዝነስ ላይ ያያየው ያለሁት ያው ተመሳሳይነታቸው እንደዚህ ነው ለማለት ለማስረዳት የተወሰነ አሁን ምናየው ስለ ማኔጅመንት ነው አጠቃላይ ድርጅት ቢዝነስ ላይ ሳምሃው እስካሁን ነካክተናል ቤተሰብ ቢዝነስ ውስጥ ኢንጌጅ ማድረግ ምን ይመስላል ልጆችም ሌሎችም ካሉ ማለት ነው ቤተሰብ እንትን ውስጥ ቢዝነስ ውስጥ ኢንጌጅ ማድረጋቸው መጥፎ አይደለም ይኖሩ ግን ብቃት ሊኖራቸው ይገባል ልጅ ስለሆነች ሚስት ስለሆነች ባል ስለሆነ በነገራችን ላይ እኔ በእኔ ስራ ውስጥ ባለቤቴ ከኔም በተሻለ ትመራለች እንደውም እኔ ብዙን ላይ ላውን ነው እሷ ዲፕሊ ነው አሁን ወረቀት እንኳን ስታይ አንዳንድ በጣም ያሰልቺ የሆነ ወደሷን ገፋላት በጣም እንትን ብላ ለቅማ ስለመታወጣ ያው ትንሽ ትምርቱንም እሷ ገፍታለች እኔ ያው 12 ላይ በቃ ፖዝ አድርጌ ነው ወጣው ለነገሩ እንኳንም ውጤቱ አልመጣልኝ አልኩ አትሮጥም ነበር ዩኒቨርሲቲ ገባና እዛው ዩኒቨርሲቲ ነበርኩኝ ወይ ኮሌጅ ብቻ ዞሮ ምንድነው ወደ ልጆችም ሄድክ አሁን ልጆቼ ጥሩ ትምህርት ተምረዋል ማለት አስተምረናል ማለት በውጭም በአገር ውስጥም ምንም ሊማሩ እንግዲህ ካሁን ደግሞ የሚጠይቀው ነገር አይታችሁ እንደሆነ ትንሽ እኔ አሁን በባህላዊ በተለምዶ እየመራኑ እዚህ መተላል አሁን ደግሞ ትንሽ እንትን ቀመስ መሆን አለበት ቴክኖሎጂውን ምኑንም ለዚህ ደግሞ ኦፍ ኮርስ ዓለም ላይ ብዙ ቢዝነሶች ቅብብል first generation second generation third generation እያለ ይሄዳል ያው አዘንዶ ዘዴ እነዚህ ሰዎች የሚጠቅሙት ማኑ እነዚህ ቤተሰቦች የሚጠቅሙት still own ማለት ይሁን ስሙን ይዘው ከፕ ለማድረግ በአብዛኛው ግን ወደ ስቶክ ማርኬት ወደ እንትን መንገባ ከሆነ ደግሞ ሌላ ባህሪ ይኖረዋል still እንትናቸው ይቀመጥና ስማቸው ይቀመጥና እኔ አሁን ዓለም ላይ እነ ሲመንስን አይተን 175 ዓመት ምናምን የቆየ ካምፓኒ ነው እነ ፊሊፕስ ትልቅ ዓመት ቅድም እንደነገራችሁኝ እንደነ ፎርድ ምናምን አይነት እኛም እንደዚህ እንዲኖር ልጆች ኢንቮልቭ እንዲያደርጉ ደግሞ ኢንቮልቭ ሲያደርጉ ደግሞ ከትንንሽ ጀምሮ መማር መቻል አለባቸው አሁን የኔም ልጆች እንደዚህ ትንንሽ እንዲሰሩ እያደረኩ ማለት ተስር ማወቅ አለባቸው እንደዝም ብለው ተንጠላጥሎ ማይሆን ነገር ላይ እንትን ከሆነ እታች ያለው ማን ይሰራላቸዋል ቤተሰብ ኢንቮልቭ መሆን መጥፎ አይደለም ግን ቤተሰብ ደግሞ ሁሉን ነገር ይፍለጥ ይቁረጥ ብለክ ማምጣት ደግሞ ከባድ ነው በጣም ዴንጀረስም ነው ውቀት ካለው yes በውቀት ገብቶ መስራት እንዲችል ማድረግ ነው
ምክንያቱም ሞር ኢፌክቲቭ ይሆናል። ግን እንትን ልጅ ስለሆነ እንታና ልጅ ስለሆነ ከባድ ነው። እሷ ነገር ትንሽ አይ ቲንክ ለብዙ የቢዝነስ ሰዎች ይሄ ትምህርት ይሆናል ብዬ አስባለሁ። ብዙ ጊዜ በቃ ቤተሰብ ካስቀመጠ ወይ እኔ ወይ አጎቴ ወይ ባለቤቴ ናት የምትወስነው ይልና ስራውም ሳይሰራ ሊቆይ ይችላል፣ ወይ ያለሙያም ሊሰራ ይችላል። እና ለረጅም ጊዜ ሰርታል ከባለቤት አለም ጋር እና አንዳንድ ቢዝነሶች ስቲል አሉ ሰዎች አብረው የሚሰሩ እና ምን ትመክራለህ ሰዎች ከባለቤታቸው ጋር የሚሰሩ ከሆነ? መቼስ ኢትዮጵያ ውስጥ ምን ችግር አለ መሰለህ፣ ያው ባሎች አንዳንድ ጊዜ ትንሽ እንትኖች ስለሆንን ለሚስቶች የምንሰጠው ቦታ በጣም እንትን ነው። ሚስቶችም ደግሞ ከመጡ የመጀመሪያ ተግባራቸው if he's a boss I'm a boss also ይላሉ ወደ ቢሮ ሲመጡ። ሲጀመር ይቅርታ አድርግልኝና አንዳንድ ጊዜ ቢዝነስ የሚሰሩ ሰዎች እሱና እሱ ብቻ ይዞት ለሚስቱም ለልጆቹም ሳያሳይ በኋላ እሱ ሲያልፍ ሁሉም ያልፋል፣ ይሞታል፣ ልጆቹም አልተማሩበትም ምናምን። እንግዲህ ሁለት ነገር ላይ መሰራት አለበት። አንደኛ ባሎች ሚስቶቻቸውን ወይንም ደግሞ ልጆቻቸውን ወደ ስራ ሲያመጡ የሚያመጡበት መንገድ ሁለተኛው በጣም ኢምፖርታንት ነው። እነዚህም የሚመጡ ልጆችም ሆነ ሚስቶች ሲመጡ የመጀመሪያ ተግባራቸው እኔ አመኖ ጀስት ሳን ኦፍ ዲስ እንትን ካምፓኒ ባለቤት ዋይፍ ኦፍ ምናምን እንዴ ኒት ልጅት እንደዛ ነገር መሆንም የለበትም። ሲጀመር ሲመጡና ሲሰሩ እኔ በቃ ተማሪ ነኝ አስተምሩኝ። የመጀመሪያ ተግባራቸው ከዛ መስሪያ ቤት ውስጥ ካሉ ስር ሆኖ መማር። አለያ ምን ይሆናል መሰለክ ዘራፍ ከንትን ይጀምራል። መኪና ከማስቆም እንዴ እኔ አሁን ሁሉ ጊዜ እንዴ እናንተ ላሉ እኔንም ጭምር ካስተመሬት ሊያቆም ነው እኛ ተንደርድረን እዚህ ላይ እንትኑ ኦኬ ባለቤት ስለሆኑ አምጣረ አፈር በዚህ ጋር ነው አይደለም። ፍተሻም አብራችሁ ፈትሹ። መኪናም ሲቆም መጀመሪያ እንዴ ካስተመሩ ቆን ብርዞ የሚመጣ ለካስተመሩ ጥሩ ቦታ። እኔ አንዳንድ ጊዜ ምንድነው መሰለህ የባለቤቶች መኪና የምታውቀው ልክ በር ላይ ሲቆሙ ነው። ያው ይሄ መቼስ ብዙ ጊዜ በውስጣችን እንትናላል እዛ ጋር ቁማ አይባልም። አንድ ባለቤት ጥበቃውም የመጀመሪያ ይሄ ከላይ ቦታ ነው ዝጋ ይላል። አድርጉት አይደለም ግን መሆን ያለበት ፕራዮሪቲ ፎር ከስተመርስ። ምክንያቱም ብሩን ይዘው የሚመጡት እነሱ ናቸው። በስራም ቦታ አሁን ሚስትም ብትመጣ ልጆችም ቢመጡ የመጀመሪያ ወደ መስሪያ ቤት ሲገቡ እታች ሆኖ ዝቅ ብለው መሰራት ያለበት መማር ነው ያለባቸው። ከንትን መውጣት የለባቸውም። እንደው ዘራፍኔ ልጅት እኔ ዘራፍ ይላል ወይንም ባልም ከሆነ ሚስቴን እንትን ደግሞ ምን አገባ አንተንም የምትቆጣጠረኝ አይነት ነገር የለም እንዴ። ይሄ ብዙ ነገሮች ያበላሻል። ብዙ ነገሮች እኛ ጋር እንዲህ አይነት ሲጀመር እንዲህ አይነት ነገር የለም። ቅድም እንደነገርኳችሁ ባለቤቴ ዓለምም እሷ ከመጀመሪያ ከኔም እኔ እንደውም እኔ ሩጫ ላይ ያለው እሷ ነበረች በቢሮ በብዛት እንትን የምትለው። ልጆቹም አሁን ሲመጡ የመጀመሪያ አሁን የኛ ልጆች የሚመሩ ናቸው እንጂ የሚመሩ አይደሉም። አሁን ብዙዎቹን ነገሮች ይከተላሉ ያያሉ ምን ይላሉ። ይሄ ግድ አንደኛ መሆንም ስላለበት ነው። እኔ አሁንም ልመልሳችሁና እኔ ሆላንዶችን በጣም አድርጌ ብዙ ጊዜ ሆላንዶች ግማሽ ድሮ ለረጅም ዓመታት 6 ወር ሆላንድ 6 ወር ኢትዮጵያ በሉት አንዳንድ ጊዜ ኳልኩሌት አደርገው ማለት የምቆየው እና እዛ እህት ነው ወንድም ነው አክስት ነው አጎት ሚስት ነች ባል ምናምን አይደለም። ስራው ማን ይሰራዋል? ስራው ማን ይከውነዋል? ይሄ ከንትን መውጣት አለብን። አሁን ይሄንን በመናገር ጊዜ እንግዲህ ብዙ ሰዎች ምናደዱም ሊኖር ይችላሉ። አየ ደግሞ ሳውቁት ብዙ ነገር ያጠፋሉ። ከምን ከልህና ከንዴት እንዴት እንዲባላሉ በሚል ብዙ ድርጅቶች ይበላሻሉ። ሚስቶችም ስራውን በደንብ ካወቁት አሁን እኔ አም ቶኪንግ ነው በሙሉ ካምፓኒ የመጀመሪያ ሲመጡ በቃ ስራ መስራት አለበት። ስለዚህ እኮ ነው ባሎችም አረ ወደዛ ወደ መስሪያ ቤት እንዳትሄድ ያደርጋታል ወይንም ወደዛ ካምፓኒ እንዳትሄድ ሮጣ አበላሽ። ለምን
በደንብ ካወቀች እሷም ገና ሚስትም ገና በገባች ለታ ከጥበቃዎቹ ነው መጀመሪያ ያለባት ለማወቅ መጣጣር አብሮ ለመስራት ዝቅ ለማለት ከዛ ወደ ጽዳቱ እያልክ ሂሳብ ክፍሉ ኤችአር አስተዳደሩ እስከ ማናጀሩ እስከ ምንም ሁሉን ነገር ካወቅ በኋላ ቴክ ኦቨር ማድረግም ትችላለህ ፕላስ ደግሞ አትሳሳትም ፕላስ ደግሞ ሌላው ምንድነው ባል የእንትኑ እንትን ከሆነ ትረዳዋለች ድካሙ ቤት ውስጥ ምን ያህል እንደደከመው ምን ያህል ደክሞት እንደዋለ ይረዳታል ማነው ትረዳዋለች ይሄ እንግዲህ በሌሎችም ቢለመድ ጥሩ ነው እኛ ጋር እንትናችን ምንድነው መሰለክ ያው ያደግንበት መንገድ ነው እኔ አገር ቤት ሆኜ አባቴ እናቴን ግብርና ላይ ብዙ ሲያሳትፋት ላይ አንድ ጊዜ ካልሆነ በስተቀር ወይንም ደግሞ በጣም እንትን የሆነ ቦታ ላይ ተሳተፈ ያው ዛው ኪችን ውስጥ ነው ወይ እንትን ውስጥ ያ እንግዲህ እንትን አላደረግንም ባህላችንም አላዳበርንም ያንን ማዳበሩ በጣም ቆንጆ ነው ግን ስናዳበረው ደግሞ ሁላችንም ከእንትን መውጣት አለበት ምንድነው ኢንፌሪዮሪቲ ኮምፕሌክስ ነው ምንድነው የሚሉት ፈረንጆች እሱ ከባድ ነገር ነው አሁን እንደው አስበዋል እስቲ አሁን እንደው አንድ ጥሩም ልስጣቸው አንድ ሚስት አሁን አንድ ካምፓኒ የሚመራ ባል አለ ወይንም ደግሞ አንድ ፋብሪካ ያላቸው እስቲ ይላካትና የመጀመሪያ ቀን ፋብሪካ ሄዳ አክሽኗ ምን ይሆናል ለምሳሌ ላቋት ይችላል ሚስትን ዛ ያሉ ከዘበኛው ጀምሮ ያው ወይ ዛጋቁሚ ምናምን ሊል ይችላል ልክ እንደተራሰው ኢሚዲየትሊ የሚሰማቸውን ልጠይቃቸው ነው በዚህ የምፈልገው ኢሚዲየትሊ ምን ያህል ብው እንደሚሉ አንተ አታቀኝ ምናምን ይጀምራል ከዛ ያው ሶስተኛ ዓለም ጦርነት ይነሳል ያ እንዳይሆን በተቻለ መጠን ከዳ ወተን ኢሚዲየትሊ በቃ ሬዲ ሆነን ምን ሄድበት ፎርስ እኔ ልጄ መጀመሪያ እንግዲህ አትላንታ ኤመሪ ትልቅ ትምህርት ቤት ነው ተምራ ያመጣች መጀመሪያ ጊዜ እንደመጣች አሁን አንቺ ኤዲ መጀመሪያኛ ጥበቃዎች ተቀለሽ አይደለ ዛ ጥበቃው ለፈ እሱ ጋር ሄጃል እንዴ ምን ማለት ነው በቃ እዛ ጋር ሄደሽ እንዴት ነው ጥበቃው ብለሽ ጠይቅ ከዛ ጥዳቶች ጋር ሄጂ እንዴ ምንድነው መታስተምሪ ገደለሽም ችግር የለም ምን አይጎዳሽም አንድ ቀን ሁለት ቀን ከዛ ደግሞ እንትን ኮንስትራክሽን ምንድን ብለሽ እዚህ ጭቃ ምናምን አንዳንድ ጊዜ ጀት ገባሉ ምንድነው ዛሬ ምንድነው በቃ ግድ የለም አንድ ቀን ሁለት ቀን እንትን ሲደጋገም በኢንተረስት መሄድ ጀመረች ዛሬ ምን ተሰራ ምናምን ተሰራ በፊት መጀመሪያ ቦሪንግ ነበር እንዴት እዚህ ውስጥ ያመጣኛል ምን አይነት ትምህርት ነው እንዴ ምን አይነት ያው እንደመጡ እንግዲህ ወንበር አሪፍ ወንበር ላይ ለመቀመጥ ፈለግና እሱ አይሆንም ለማለት ነው እንደው ብቻ በዚህ ያኛው መንገድ ብንሞክረው ለማለት እኔ አሁን